ወለላ ሰው እንግዲህ ደግሞ እንደሚታወቀው ካርቶ ሆስፒታል ለየት የሚያደርገው ከሌሎች ለየት የሚያደርገው ሁኔታ ምንድነው? እዙ መድኃኒት ቤት አለው። መድኃኒት ቤት ለመግዛት ራሱ ሌላ ቦታ አትሄዱም። አሁን ማስጎበኛችሁ መድኃኒት ቤቱን ነው። መድኃኒት ቤቱ በዚህ ሁኔታ ነው ያለው። ጎበዝ ያርገር ሰውት እንግዲህ መድኃኒት በዚህ በኩል ነው ያለው። ባለሙያ አሳናት መድኃኒት ሲፈልጉ ማንኛውም አይነት መድኃኒት ደሴ ሆስፒታል ላይ እንደውም እዛም የሌለ ሊሆን ይችላል። የሚገርም መድኃኒት አለ። ዓመተ ምሕረቱ በስነ ስርዓት የብዙ ዓመት እንትን ያለው ዴቱ እና በዚህ ሁኔታ ነው ያለው። እንግዲህ ትፍትፍ ድግ በሉ፣ እድሜ ይስጣችሁ። ሀገራችን ላይ ሌላ ሀገር ላይ ሰርታችሁ ሀገራችን ላይ ብንሰራ ሀገራችን ታድጋለች፣ ሀገራችን ብድግ ትላለች፣ ካለችበት ደረጃ ይበልጥ ታድጋለች ብላችሁ ሀገራችን ታድግ ጥረት ስላደረጋችሁልን የሀረቡ ህዝብ በአንተ ስም ይመስገኑልን ብለዋል። እናመሰግናለን። እድሜ ይስጣችሁ፣ ሀያት ይስጣችሁ። ሁሌም ሀገሩ ላይ ንገሱበት እያለ ነው የሀረቡ ህዝብ። እናመሰግናለን። በዚህ ሁኔታ ነው እንግዲህ ያለው። ደግሞ አዳዲስ ነገር ከተፈጠረ መጥቼ ቀርጬ አስተዋውቃችኋለሁ። እወዳችኋለሁ። ኸይር ያገር ሰው። በዚሁ አጋጣሚ ሮብ ማታ ከምሽቱ 4 ሰዓት ላይ የጌም ጨዋታ አለብኝ። እዛ ላይ ተገኝታችሁ እንድታበረታቱኝና እንድትደግፉኝ ስል በአክብሮት እጠይቃለሁ። ኸይር እንግዲህ ቸብ